ሰላም ጤና ይስጥልን። ኢትዮ ራት ጋርኒሽ ሃውስ በሌላ ኮክቴል ተመልሰን መጥተናል። ዛሬ የምንሰራላችሁ ግራኖላ ኢንፊውዝድ ቮድካ ነው። ይገርማል አይደለ? አዎ የብሬክፋስቱን ግራኖላ ከቮድካ ጋር ኢንፊውዝ እናደርገዋለን። ለዚህም ቮድካ የመረጥነው የቤልቬዳር የፖላንድ ቮድካ ነው። ለሱም ሚክስቸር የሚያስፈልገን ባናና ሲራፕ አንድ ላይ እንሰራለን። ይከታተሉን፣ ፎሎ ያርጉን። ሞር ቪዲዮዎች እንዲመጣላችሁ ወደ ኮክቴሉ መጀመሪያ ግራኖላውን በዚፕ ባግ ውስጥ በመክተት ከቮድካ ጋር በማደባለቅ በሙቅ ውሃ 65 ዲግሪ ሴልሺየስ ኢንፊውዝ እንዲሆን ለአንድ ተኩል ያህል እንተዋዋለን። በመቀጠልም ደግሞ አንድ ሙዝ በመላጥ መሀል ላይ ከፍለን ሹገር በማድረግ ቶስት እናደርገዋለን። ሞር የባናና ፍሌቨር እና ቶስትዱን እንዳይመጣለን። እሱንም በዚፕ ባግ በማድረግ ከስኳር ጋር በማደባለቅ ለአንድ ሰዓት ከግራኖላው ጎን ለጎን አብሮ የሹገሩ የባናናውን ውሃ ጣዕም እንዲወስድ ሊቭ እናደርገዋለን። ከአንድ ሰዓት በኋላ እንደዚህ ሬዲ ሲሆንልን በፓን በማንኛውም ነገር በማድረግ ውሃ በመጨመር ሲራፓችንን እንሰራለን ማለት ነው። ኢንፊውዝ ያደረግነውም ደርሷል። በፊልተር ፔፐር አድርገን ቀጥታ ስትሬት አዌይ በፊልተር ፔፐር እናጠለዋለን። ኔክስት ባናና ሲራፓችንን ጎን ለጎን በጣም ሆት ሳይሆንም ጨርሶልናል። ከዛ በኋላ ቦትል አፕ አድርገን ቺለር እናቀዘቅዘዋለን። ኮክቴላችን ከደረሰዋል። እንደምታዩት ፒውር ሊኩዊድ ነው የወጣው። ለማዘጋጀትም ኮክቴል ሼከራችንን አዘጋጅተን 50 ml ኦፍ ግራኖላ ቮድካችንን፣ በመቀጠልም ደግሞ ባናና ሲራፓችንን፣ ከዛ በኋላ ሌመን ጁስ እናደርግበታለን ለባላንስ እና 5 ml ኦፍ ቫኒላ ሲራፕ ካረግን በኋላ አይስ ጨምረን በደንብ ሼክ እናደርገዋለን ለ10-15 ሰከንድ። ለ10-15 ሰከንድ ሼክ አድርገን በደንብ ከጨረስን በኋላ በስትሬን አድርገን ለጋርኒሹ ደግሞ የተፈጨ ግራኖላ ሪም እናደርገውና ግላሱ ላይ ወደ ግላስ ውስጥ እንጨምረዋለን። ይሞክሩት፣ በጣም ቴስቲ ነው። ስፔሻሊ የግራኖላውና የባናና ፍሌቨሩ በደንብ ሻይን ያደርጋል። ለየት ባለ መልኩ ቤታችሁ ሞክሩት። ኢቭን ለሬስቶራንታችሁም ሬሲፒ በደንብ አሪፍ ይሆናል። ሞክሩት። እነዚህን የሚያማምሩ የባር ዲስፕሌዮች ለሆቴላችሁ፣ ለሬስቶራንታችሁ፣ ለኮክቴሎቻችሁ በጣም አሪፍ ናቸው። ኦርደር ያርጉን። ለኦርደር እንቀበላለን። ኢትስ ቬሪ ፕሬዘንት